አይ ጋሽ ቴዲዬ እንዴት አይነት ቅመም ልጅ መሰለ። በቃ እንደው ከያብ ስራ እኩል ነው እኮ የማየው። እውነት ነው ያስታውቃል። እንደው ስንትና ስንት ዓመት ሆነን መሰለህ? እንደው አንድ ላይ ቴዲዬ አንድ 12 ዓመት አልሆነንም? 13 ጋሼ አንድ ቀንሰዋል። እንግዲህ ይህን ያህል ዓመት ያዘዝከውን የሚፈጽም ምላጭ የሆነ ልጅ የሰጠኸውን ተልእኮ ለምን እንዴት ሳይል በሰዓቱ ጥንቅቅ የሚያደርግ እንደው የት ይገኛል? እንደዛ ከሆነ እንደው ምናልባት አንዳንድ ጊዜ ለእኔም ጉዳይ ቢያስፈጽምልኝ። አያያይ ይሄማ የእኔ ብቻ ምላጭ ነው። ምላጭ ደግሞ ለሌላ ሰው አጋሩትም። ትንሽ ቅር የሚለኝ እንደው ሰውን ብለው እምቢ አለኝ። ገንዘብ ይበትናል፣ አይበረክትለትም። ዛሬ ሰጠኸው በትኖት ያድራል። አግባም ብዬው ነበር በእጅ አላለኝም። እንዲህ እሱማ እንዴት አይነት ተርብ ልጅ ነበር መሰለ። እውነት በጣም እንደዚህ አይነት ቤተሰብ ውስጥ በመቀላቀሌ በጣም እድለኛ ነኝ። ያው እንግዲህ ያብ ስራም ትምህርቷን እየጨረሰች ነው። እንግዲህ አደራ የሰርጉን ነገር ጋሼ፣ ያው እርሶን እንደ አባትም እንደ አማችም ሁሉ ነገር ለእርሶ ነው የተውኩት። መቼ ምን ነካህ ልጅ ግርማ? አንተም ልጄ የሀብ ስራዬም ልጄ። እንዴ እኔ እኮ ዝም ያልኩህ የሀብ ስራዬ ትምህርቷን ትጨርስ ብዬ ነው። አሁን ደግሞ ስለ ሰርጉም ቢሆን መነጋገር እንችላለን። እውነት ጋሼ እንዲህ ያለ አማች ቤተሰባችንን ስለተቀላቀለን ደስ ይላል። ጋሼ የትዳንቱን ቴዲ እና እስኪ ና ጎሽ ና ና ና ቴዲ ምን ነካ? በሰው ፊት ይሰጣል እንዴ? ማንንም ማመን የለብንም እኮ። ይቅርታ ጋሼ። አመጣ ክፍያውን ከሚቀጥለው ስራ ጋር አብሬ እከፍላለሁ ብሏል አለቃ። እንግዲህ እሺ እባክህ ሰሞኑን ደብሮኛል። ምን ነው ያሬዱ? ብራዘር ደውሎ አጨናነቀ። ምን ብሎ ነው የሚያጨናንቅ? አትሄድ እያለሁ በሊቢያ በኩል ሄዶ አምር ካልከፈልከን አለቀም ብሎት እሱንም አጨናንቀውታል። ኧረ እባክህ። እና ምን ልናደርግ ነው? አላቅም፣ ግራ ገብቶኛል። ማዘሯም ቢሆን በጭንቀት ልታብድ ነው እዛ። ግን ቆይ ገንዘቡ ቢላክላቸው ይለቁታል? አዎ እነሱም የሚፈልጉት ገንዘቡን ገንዘቡ ከተከፈላቸው ያሻግሩታል። በቃ 1-2 ቀን ታገሰኝ፣ እኔ እሰጥሃለሁ። ቴዲ አልገባም መሰለኝ። አመር ስልህ 100 ብር መስሎ ነው። 100 ሺህ ብር እኮ ነው ያልኩህ። ገብቶኛል ያሬዱ። እና እንዴ ልታረግ ከየት ልታመጣ? እናማ በቃ እኔ ከየትም ፈልጌ እሰጥሃለሁ። ከየት? እንዴት? ምን ነው ቴዲ እኮ ነኝ፣ ትጠራጠራለህ እንዴ? ችግር የለውም፣ ለእሱ አታስበው። ዝም
ቴዲ ልብ ብለህ አዳምጠኝ። ሰውየው በጣም ጠንቃቃ ሰው ነው። ሰነዱን ከአይኑ አያርቅም። እንደምንም ብለህ ሰነዱን እጅ አስገባ። እሺ ጋሽ ይኸው ጋሽ አየኔ ምላጭ አኮራኸኝ እኮ። ጋሼ ብሩ አላነሰ? ከመቼ ወዲህ ነው ደግሞ እንዲህ ማለት የጀመርከው? እውነቴን ነው ጋሼ፣ ብር በጣም ያስፈልገኛል። ደግሞ ለሁለት ስራችን የምታህል ብር አይከብድም? ይከብዳል አይደል? በጣም ይከብዳል። ተጎዳ ጋሼ። አለቃንም ቢሆን እናገኘውና በግልጽ እንንገረው። ወዴት ወዴት? የምን መንጠራራት ነው? ነገ ተነስታ አለቃ ልሆን እንዳትለኝ ብቻ። በላን የሰጠውን ይዘልኝ ሂድልኝ። ማትረባ ሽማግሌ ምን ይሁን ብለህ ነው ቢሮ ድረስ ይዘው የመጣ? ኧረ እኔ በጭራሽ እራሱ ነው። እሺ ጎረምሳው ምን ፍለጋ መጣ? አለቃ ማለት አንተ? እንተዋወቅ። ምን ፈልገህ መጣ? ይኸውልህ እስከ ዛሬ ድረስ የሰራሁበትን ገንዘብ ሲሰጡኝ አነሰኝ ጨምሩልኝ ብዬ አላውቅም ነበር። የሰጡኝን ነበር የምቀበለው። አሁን ግን ብር በጣም አስፈልጎኝ ጋሼን ጨምሩልኝ ብዬ ስጠይቃቸው አለቃ አልፈቀደም አሉ። ስለዚህ እሳቸው ሳያውቁ ተከትያቸው መጣ። ለዚህ ድፍረትህ ዋጋውን በኋላ ትወስዳለህ። ስለ ሂሳብ ጉዳይ ግን አንተ ሳትሆን እኔ ነኝ ምን መውሰድ እንዳለብን መወስነው። ውሻ የሰጡትን አሜን ብሎ ይበላል እንጂ ይሄን ካልሰጠኝ ብሎ ጌታውን አይጠይቅም። እሺ ውሻ አይደለሁም። እሺ ክብር ያለኝ ሰው ነኝ። በሉ ይቺ ዋቄላ ካደረች አሉ። ማነው? እኔ ነኝ። ያሬዶ ነኝ። ቴዲ
እንደዚህ ዝንጅብል የመሰልከው? ምንድን ነው? እባክህ ትንሽ ነው። ማታ ከሰው ጋር ተጣልቼ እና እንደዚህ እስክምትሆን ለምን አልደወልክልኝም? ወንድምነት ለመቼ ነው? ቤትም ሲሄድ የለም ስልክም አልሰራ ሲለኝ እኮ ነው እዚህ የመጣሁት። አምሽቼ ስለገባሁ ነው። እኔን ትተህ ማምሸትም ጀመርክ? ተው፣ ለነገሩ ግድ የለም። አጋጣሚ ነው እባክህ። የስራ ሰዎች ናቸው። ደግሞ ወደ ብሩን አልረሳሁትም። እሺ እንዳሰብኩት ስላልሆነልኝ ነው። እሱን ተውና፣ ግን ማን ናቸው እንደዚህ ያደርጉት? እናቴን አልፈታችሁም ንገረኝ። ኧረ ተው፣ ቀላል ነገር ነው አልኩህ እኮ። ደግሞ እዛው ተስማምተን ተታርቀናል። አስጠቂ ነው የምር። እሺ ቴዲ፣ ይልቅ ና እንሂድ በቃ። እሺ ደም መተኪያ ድረፍት ልጋብዝ። እሺ ቦስ ደወለ። እባክህ በቃ እኔ እሱ ጋር ደርሼ ልምጣ። አንተ እዛው ቤት ግባና ጠብቀኝ። ቦስ ደግሞ አይደብረውም እንዴ? ልንፍታታ ስልን ነው እንደሚደውለው እሱ ደግሞ። ስማ ቦስንማ አትናገርብኝ። ምንም ቢሆን መተዳደሪያዬ ነው። ይልቅ በቃ ስራ ፈልግልኝ በለው። እሺ እሱ አይ ለአንተ እንኳን እሱ ሳይሆን እኔ እፈልግልሃለሁ። አይ በቃ እዛ ደብሻለሁ። በቃ መጣሁ። እሺ ሳተ ነው። የትናንቱ ትምህርት ጥሩ ነበር። አደራህን ካሁን በኋላ እንዲህ አይነት ስህተት እንዳትሰራ። በኋላ ጣጣው ለሁላችንም ነው። እሺ ጋሺ። ጥሩ። አሁን ነገ የምታመጣው አስቸኳይ ሰነድ አለ። በጣም አስፈላጊ ሰነድ ነው። ካርታው እጃችን ገባ ማለት ሰዎቹ የተባሉትን ይከፍላሉ ማለት ነው። ስለዚህ ከቻልክ በጥበብ ካልሆነም በግድም ቢሆን ሰነዱን ከነሙሉ ካርታው እጅ ማስገባት አለብህ። ለመቼ ነው? አራጣ አበዳሪውና ተበዳሪው ሰነድ ለመረካከብ ነገ ሆቴል ተቀጣጥረዋል። ተበዳሪው ፈርሞ ካስረከበ በኋላ ከአበዳሪው እጅ ነው መንጠቅ ያለብህ። እሺ ጋሺ። እዚህ አንድ ቦታ ቃል አደርስዬ እኮ። አንቺስ እዚህ ምን ታደርጊያለሽ? ሪችን እየጠበቅኳት ነበር። በቃ ከኛ ጋር ሻይ ቡና ትላለህ? አይ ግድ የለም ቶሎ መሄድ አለብኝ። እንዴ እኔ ራሴ ጋብዛለሁ። ሌላ ጊዜ ምን ነው ቆምክ? የኔ ውድ ይኸውልሽ፣ በቃ አንቺ ካፌ ግቢና ጠብቂኝሽ። እኔ አንድ ቦታ ደርሼ እመጣለሁ። ይሻላል? አዎ ግድ መሄድ ስላለብኝ ነው። ይቅርታሽ።
ደውልልሻለሁ። ደውል። ቻው። ሄሎ። ማነህ? ምንድነው? ቆይ ምንድነው ከኔ የፈለግኩ? ያው ለእኔም ታዝዤ ነው፣ ግን አንድ እድል ልስጥህ። ማን የላከ? አቶ አረጋው ነው? ማን ነው ደግሞ አታረገው? ተበዳሪ ነዋ። ስማኝ፣ ይኸውልህ እኔ በገዛ ስልጣኔ ካለቀይ ፍቃድ ውጪ አንድ እድል ልስጥህ። እሺ ምን? ስማኝ፣ እንደዚህ ለመስማማት ፍቃደኛ ስትሆን ከኔ ጋር በደንብ እንግባባለን። ይሄንን ሰነድ ላለቀይ ብሰጠው ምን ሊፈጠር እንደሚችል ታውቃለህ አይደለ? ስለዚህ ከኔ ጋር በብር እንደራደር። እሺ ስንት ልክፈል? 1 ሚሊዮን ብር። እንዴ አልበዛም? ስማኝ፣ ላለቀይ ይሄን ሰነድ ብሰጠው ይኸውልህ ያበደርከውን 10 ሚሊዮን ብር ወይ ደግሞ ግማሹን 5 ሚሊዮን ብር ከፍለህ ትወስዳለህ። ምንድን ነው እንደ ሽንኩርት ገበያ እንደራደር ልትለኝ ነው የደወልከው? በጭራሽ ተስማምቻለሁ። በጣም ጎበዝ፣ ትልቅ ውሳኔ ነው የወሰንከው። ስለዚህ እኔ አድርግ የምልህን ነገር ብቻ ነው የምታደርገው። እሺ ስማኝ፣ ይኸውልህ አልተሳካም ማለት ጋሺ፣ ሰነዱ እኮ እጄ ገብቶ ነበር፣ ግን በቃ ግን አትበለኝ። ስለ ስንት ገንዘብ እንደምናወራው ቃል ስለ 4 እና ስለ 5 ሚሊዮን ብር ነው። ይህን ነው ግን የምትለኝ? አውቃለሁ ጋሺ። አታውቅም ቴዲ፣ አታውቅም። አሁን አለቃ ቢሰማ ምን እንደሚል ታውቃለህ? ጋሺ አልገባሁትም። ሰነዱን ተቀብዬ እየሄድኩ የሰውየው ጋርዶች ከየት መጡ ሳልላቸው በቃ ፊት ለፊት የመተው መሳሪያ ደቀኑብኝ። ከዛ ተቀበሉኝ። እግዚአብሔርን ያተረፈኝ እኔን ራሱ አለመግደላቸው። አሃ መትረፍህንም እርግጠኛ ሆነሃላ። ከሰውየው ጋርዶች የተረፈች ነፍስህ እስኪ ካለቃ ጋርዶች ይተርፍ እንደሆን እናያለን። አሁን ከፊቴ ትጥፋልኝ። አጋቾቹ ከጠየቁት ብር በላይ ነው። እሺ ለነሱ የሚላከውን ብር ላክና የቀረውን ለማዘሩ አስጣት።
እየቀለድኩ ነው ብለኝ ቴዳ። አንተ የምን ቀልድ አመጣ? በላውን ቶሎ ላክላቸውና ወንድማችንን ከገባበት ሲወል አውጣው። ምን እንደምል አላውቅም። ከልብ ነው የማመሰግነው። አንተ ምን እያልክ ነው? ደግሞ የራሱ አይመሰገንም። እሺ ትቀልዳለህ እንዴ? ከሞት እኮ ነው ያዳንከው። አንተ ልጅ እያራካኝ ነው እንዴ? ለእኔስ ወንድሜ አይደል እንዴ? ማስራኝ ደግሞ በይዛት ምን እንደሚሰማት። ኧረ አንተ ልጅ እባክህ እንደ ነገሩን አብርደው። ኦኬ ወንድሜ በልሻውን ፍጠን ቶሎ ዘይት ቴዲ ባለፈው የሰራውን ስህተት በበልሁ ልመና ይቅር ብያለሁ። ድጋሚ ግን እንደዚህ አይነት ስህተት ማየት አልፈልግም። እሺ አለቃ። ይህንን ሰነድ ትወስድና እምነግር ቢሮ ሄደህ ማተብ አስመትተህ ይዘህ ትመጣለህ። 2 ሰዓት እሰጥሃለሁ። እሺ ወይ ያቡ። ቴዲዬ በጣም ከፍቶኛል። ምን ነው? አላውቅም ግን ክፍት ብሎኛል። እዛች መናፈሻ ቁጭ ብያለሁ። እሺ በቃ አንድ የታዘዝኩት ዕቃ አለ፣ እሱን አድርሼ እመጣለሁ። በቃ ሽቶ አንዴ ባይ ግን በጣም ደስ ይለኛል። እሺ በቃ አሁን መጣሁ። ያው ምንድን ነው? ምን ሆነሽ ነው? ቴዲ በጣም ከፍቶኛል። ምን አዲስ የተፈጠረ ነገር አለ እንዴ? አባዬ ስለ ጋብቻው ሲያወራኝ ነበር። ምን አሉሽ? ከግርማ ጋር የቀለበት ቀናችንን ቆርጦ ጨርሷል። እኔ ደግሞ አልፈልግም። ለምን? አንደኛ እኔ አንተን ነው የምወደው። ምናልባት አንተ አሁን ይሆናል ያወቀው ወይንም የገባ፣ ግን እኔ እድሜ ዘመኔን አንተን ስወድ ነው የኖርኩት። ግርማ ጥሩ ሰው ሊሆን ይችላል ለእኔም ላባዬም፣ ግን ደግሞ እኔ ደስተኛ ሆኜ መኖር አልችልም። በቃ አቡዬ፣ እኔ አንድም ቀን እንዲከፋሽ አልፈልግም። እሺ እሺ በቃ አሁን ከዚህ ሙድ እንውጣ እንጂ
3:25 ምላጭ ነበር ያልከኝ? እውነትም ተርብ ነው አይደለም አለቃ። ዝም በል። ምክንያት አትደርድር። ምክንያት መደርደር ማንንም አያውቅም። ከሰጠው ሰዓት 1:25 አርፍደሃል። ሰነዱን አዘግይተኸዋል። ስለዚህ እድል የሚወሰነው ጅቡቲ ያሉት ትራንዚተሮች ኢሜይላችንን ተቀብለው ከላኩልን ነው። አለዛ ግን ዋጋውን ትከፍላለህ። አየህ፣ ሰከንዶች ህይወት እንደሚያሳጡ ሁሉ ሰከንዶች ህይወት ሊያድኑ ይችላሉ። አለቃ ሀያት አንዴ ነኝ። እነኚህ ሰነዶች ጅቡቲ ላሉ ትራንዚተሮች ላኪላቸውና መልሱን ወደ አሳውቂ። ትራንዚተሩ ፍቃዱን ተቀብሎ እቃውን ለማስጫን ተስማምቷል። የስ ዛሬ ለሁላችንም ጥሩ ቀን ነች። አይ ግርማ፣ ዛሬ ስለው ገደልከኝ እኮ። እንደው በነገራችን ላይ እንደው ወጉን ሳትለቅ መቼ ነው ሽማግሌ ልትልክ ያሰብከው? አይ ጋሼ፣ አሁን እኮ እንደው ተግባብተናል ተዋውቀናል ብዬ ነው መዳፈሬ እንጂ እኮ ሽማግሌማ ቀድሜ ነው ለመላክ ያሰብኩት እኮ። አይ የዛሬ ልጆች እንደው ንግግሩን ማሳመር ስትችሉበት። ይኸውልህ ልጅ ግርማ፣ 10 ቤት የተመላለስክ ብዬ ልጄን ፈቀድኩ ማለት አይደለም። እንደውም ሽማግሌዎችን አይቼ ነው የምወስነው። እንዴ ጋሼ፣ መቼም እኔ ከእርሶ በላይ ሽማግሌ አላውቅም። እንደው ለራሶት ልጅ ራሱን ሽማግሌ መላክ እኮ ከብዶኝ ነው። ቴዲ፣ ባይሆን አንተ ከኔ የተሻለ ሰው ታውቃለህ። እንደው እኔ እናንተ አብረን እንመካከራለን አይሻልም? እሺ በቃኝ፣ እኔ ልሂድ። እንዴ ልጅ ግርማ፣ ሳንጫወት? ግድ የለም ልሂድ። እንዴ ተው እንጂ። እና እሱ ነው ይሄን ያደረገው። እኔ ግርማን ማንም አይሸውድኝ። ይሄ ውሻ እኔን ክዶ በዚህ ልክ መኖር እንደማይችል አሳየዋለሁ። ስማ፣ አሁኑ መጋዘን አስገባልኝ። እኔው ራሴ እርምጃውን ወስድበታለሁ። ጨርሻለሁ። ያንንም ጥራውና የካዲ ክፍያው ምን እንደሆነ እንዲያ ያድርገው። ዳይ እኔ ግርማን ማንም አይሸውደኝ። ከአንድም 2-3 ያይቼ እንዳላይ አልፌያለሁ። ዛሬ ግን የመጨረሻ ነው።
ኦ ቴዲ፣ ፓርቲው ሊያመልጥ ነበር። ይሄ ካዲ ከአንድም 2-3 ካደኝ። ለክህደቱ ዋጋውን ከፈልኩት። የክህደት ክፍያው ይሄ ነው። ስማ፣ ይህም የሚታመን ሰው አይደለም። በደንብ ተከታተሉት እሺ? ምን አዲስ ነገር አለ? አለቃ አዲስ ቴድሮስ ጭራሽ ያብስራን የትም ይዟት ይንዘላዘላል አይደል? ዋጋ እንሰጣለሁ። እኔ ይህንን አልማመን አልችልም። ያሳደግኩት ውሻ አሉ ጭራሽ አንድ ልጅን። እንግዲህ ቴዲ ማለት ይሄ ነው። ምን ትነግረኛለህ? እያየሁት ግድ የለህም ግርማ፣ ዋጋውን እኔ የሚለው ክፈለው። ልጅ ባረኩት፣ ከመሬት አንስቼ ባሳደግኩት፣ እናትም አባትም ሆኜ ያሳደግኳት አንድ ልጅን አውሩታ። ምን እንደማደርግ እኔ ራሴ አውቃለሁ። ቴዲ፣ እኔ በጣም ጨንቆኛል። ምንድን ነው ያስጨነቀሽ? እኔ ግርማን ማግባት አልፈልግም እና አባዬ ደግሞ እያጣደፉኝ ነው።
እምቢ ብል አባዬ ያዝንብኛል። እኔም ወደው አንተን ነው። አንተ አትወደኝም? እኔ በዚህ ልክ ሰው ወድጄ አላውቅም። እባክህ አትተወኝ። እሺ ቆይ ግን ጋሼ ምን ብለን ነው የምናሳምናቸው? ግርማ ስሚተውሽ ይመስልሻል? የግርማ እንኳን አያሳስብም። ጥሩ ሰው ስለሆነ ያን ያህል አያስጨንቀኝም። ፊት መንሳት ብቻ ነው። ካልፈለኩ መቼም አያስገድደኝ። አያስገድደኝ? ምን አልከኝ? አይ ጋሼን እንዴት እንደምናሳምናቸው እያሰብኩ ነው። እሱን እስኪ እንደምንም ብዬ ነው ያሳምነዋለሁ። ግን አትንገሪያቸው። ለምን? አትወደኝም? አትፈልገኝም? አረ እንደሱ አይደለም። ያውልሽ በቃ ጊዜው ሲደርስ እናሳውቃችኋለን። የምን ጊዜ ነው የምትለው? እኔ አልሰማም። እነሱ እኮ ሽማግሌ ነላክ እያሉ ነው። እሺ እኔ ማለት ሁሉንም ነገር በቅርብ ጊዜ ውስጥ እኮ እናየዋለን አይደል? ይልቃውን አልናፈኩሽም? ሙዛዛ እኔ ለራሴ ጨንቆኛል። ይናፍቀሽኛል እኮ እኔ ፍቅር። አለቃ ይያልምጣ እንዴ? እንደሱ አይደለም። ሄሎ ቴዲ፣ አሁን ሁሉ አስቸኳይ ስራ ፈልጋለሁ። መጋዘን ነው። ፍጠን። ራሱ እዚሁ ድረስ ይመጣ የለ እንዴ? እንዴት አልከባዬ? ነይ ቁጭ በይ። ምነው ሰላም አይደለም እንዴ? አንቺ እያለሽ ምን ሰላም አለ? ምን አደረኩ? ከዚህ ምናምን ቴዎድሮስ ጋር ያለሽ ግንኙነት ምንድን ነው? ይኸውልህ አባ። ዝም በይ። ይኸውልህ አትበይ። ከአፍር ላይ አንስቼ ሰው ባደረግኩት ጭራሽ አንድ ልጄን አንቺን። እሱ እኮ ምንም ያደረገው ነገር የለም። እኔ ራሴ እኮ ነኝ የቀረብኩት። በዛ ላይ ደግሞ በጣም ነው የማፈቅረው። እኔ በልሁ አይደለሁም፣ ሰራለታለሁ። አባ እሱ ምንም ያደረገው ነገር የለም። የምታደርገው ነገር ካለ እኔን አድርግ። አታውቂውማ። ስለማታውቂው እኮ ነው እንደምትይው። አባ በደንብ አድርጌ ነው የማውቀው። ከልጅነት ጀምሬ የማውቀው ሰው እኮ ነው። አንተም እኮ ዛሬ ስለተናደድክበት ነው እንጂ ስለሱ ጥሩነት እኮ የምትመሰክር ሰው ነህ። ታውቂዋለሽ? እንግዳውስ ልንገርሻ፣ ውስጤ ደብቄ ያኖርኩትን ሀቅ ልንገርሽ። ቅጥረኛ ነፍሰ ገዳይ ነው። ገንዘብ እየተቀበለ የሰው ነፍስ የሚያጠፋ። ታቀፊው እንግዲህ። ያብዬ ምን ሆነሽ ነው እንደዚህ የምታለቅሽው? እኔንም እኮ አስጨነቅሽኝ። በእናትሽ ንገሪኝ፣ ምንድን ነው የተፈጠረው? ቴዲ ምን ሆነ? ቴዲ ነፍሰ ገዳይ ነው። ምን? ቴዲ ያንቺ? እንዴት ማለት? ማን የነገረሽ? አባዬ ነው ሁሉንም ነገር የነገረ። አባዬ ደግሞ እኔን ሊዋሸኝ አይችልም። አይ አይደለም። ምናልባት እናንተ እንድትለያዩ ፈልጎ ውሸቱን ፈጥሮ ይሆናል የነገረሽ። እኔም እንደዛ እንዳልሆነ ነበር የማውቀው። ግን አባዬ ደግሞ እኔ እንደዚህ ብሎ ሊዋሸኝ አይችልም። እውነቱን የነገረኝ፣ ሁሉንም ነገር ነግሮኛል። አባዬ እባክሽ ተረጋጊ የኔ ቆንጆ፣ እንደዚህ አትሁኝ። ለምን ከሷ አታረጋግጪው? ለምን አትደውይለት? ፊት ለፊት ጠይቂው። ደውይለት። ሄሎ አለቃ። እሺ ይኸው እየመጣሁ ነው፣ ልደርስ ነው። ወይ አቡዬ፣ ቆይ መልሼ እደውልልሻለሁ። አንድ ስራ ቦታ እየሄድኩ ነው። ምንድን ነው?
ያቡ በሰላም ነው? አዎ አሁኑኑ እፈልግሃለሁ። አሁን አልችልም። አየው አስቸኳይ ስራ ተብዬ እኮ እየሄድኩ ነው። አሁን ካላገኘኸኝ ከዚህ በኋላ በህይወት አታገኘኝም። ሄሎ ያቡ ምን ሆነሽ ነው እንደዚህ አጣድፈሽ የጠራሽኝ? ስራም እንዳልሰራ አረግሽኝ እኮ። ምን ነው የሚገደል ሰው ነበረ? ምን እያልሽ ነው? እንዴት እንደዚህ ልትይቻልሽ? ማስመሰል ስትችልበት አባዬ እውነቱን ነው። አስመሳይ ነህ፣ ነፍሰ ገዳይ ነህ። በምን አወቅሽ? ማለቴ እንዴት እንደዚህ ልትይቻልሽ? ማን የነገረሽ? ማን እንደነገረኝ ካልነገርኩ እኔንም ልገለኝ? አረ በፈጠረሽ ቆይ፣ እንደዚህ አይነት ወሬ የነገረሽ ሰው ማን ነው? አባዬ ማንነትህን በደንብ ነግሮኛል። የማውቅ ይመስለኝ ነበር። ጋሺ እንዴት? ለምን? ፍቅራችንን አወቀ። ከዛም እውነተኛውን ቴዲን አስተዋወቀኝ። አምኜ ክብሬን የሰጠሁትን ቴዲን። ቆይ ያቡ ይኸውልሽ፣ ሁሉንም ነገር በግልጽ ላስረዳሽ። ቆይ ተረጋጊና ቁጭ በይ። ይኸውልሽ ምን መሰለሽ የተፈጠረው፣ ያብመኝ የኔ ህይወት እንደዛ ነበር። ጋሼ እኔን ከጎዳና ላይ አንስቶ ይህን ቆሻሻ ስራ እያሰራ ይጠቀምብኛል። ለእኔም እንደ ውሻ ፍርፋሪ ይሰጠኛል። እውነቱን ልንገርሽ ያብ፣ አንቺን እስካገኝ ድረስ ይህ ስራ ደስ ብሎኝ ነበር የምሰራው። አንቺን ካገኘው በኋላ ግን እውነተኛ ህይወት ምን እንደሆነ ተረዳሁኝ። አንድ ነገር ግን ማወቅ አለብሽ። ከዚህ ሁሉ ቆሻሻ ስራ ጀርባ ያለው ግርማ ነው። ተው ቴዲ፣ ምስኪኑን ሰውዬ እዚህ ውስጥ አትክተተው። ያብ እንዴት ብዬ ባስረዳሽ ነው እኔን ልታምኝኝ የምትሽው? ንገሪኛ። እንደውም ደወለ። ካላመንሽ ስም ሄሎ አለቃ። ምን ሆነ ነው የቆየው? አንድ ችግር ገጥሞኝ መምጣት አልችልም። በጣም የጠገብክ አልመሰለህም? ዋጋ የሚያስከፍልህ ነገር እያደረግህ። እንደውም ከዚህ በኋላ አልመጣም። ጥሩ። እንደ ዶሮ አንገትህን በጥሼ ስጥልልህ ያኔ እንግባባለን። ይኸው ሰማሽው አይደል? ይሄ ሰው ግርማ ነው? አዎ አለቃ ማለት እሱ ነው። በቃ እነሱ ያዘዙኝን ነገር ካላደረግኩ ይገሉኛል። እነሱ ሲጠሩኝ አቤት፣ ሲልኩኝ ወዴት፣ እንደ ውሻ ሲለክፉኝ መናከስ ነው የኔ ቆሻሻ ህይወት። አሁን ራሱ ከዚህ ካልጠፋ ይገሉኛል። አብሬ እጠፋለሁ። ስልኬን አጥፍቼው ሲሙን ባወጣው ነው የሚሻለው። ከዚህ አካባቢ ቶሎ እንሂድ። እኔ ግርማን ማንም በዚህ ልክ ደፍሮኝ አያውቅም። ትሰማኛለህ? ከገባበት ገብታችሁ አንገቱን በጥሳችሁ ጭንቅላቱን ይዘልኝ ነው። ዳ ወደ ስራ። አንተ ደግሞ የሰርጉ ሁኔታ አመቻች።
የትም እንዳትሄድ ነቅ ተጠብቃት። ዳይ አፍጠኙ ቶሎ በይ። እሺ እሺ። አንቺ እኔ እከፍልሻለሁ። ቶሎ በይ ቦርሳሽን። ያብስራ የኔ ልጅ ያቡ ያብስራ ስልክም እኮ አይሰራም። አስጨነቀኝ። ምንድን ነው? ይኸው ለአንተ የማታውቀው ብዙ ነገር ነው የተፈጠረው። ሌላ ጊዜ ቁጭ ብለን እናወራለን እኮ። ንገረኛ፣ እንጋፈጧለን። ያሬድ ለምን አትሰማኝም? ያ ምንድን ነው? ይኸውልህ አሁን ጊዜው አይደለም። ስልክህን ስጠኝ። እሺ ምንድን ነው ቴዳ? እሺ ለምንድን ነው የምታስጨንቀኝ? ንገረኝ። ክፈተው። ምንድን ነው ናችሁት? ያ ቆይ ተረጋጋ። ቆይ ይኸውልህ ከዚህ በኋላ በዚህ ቁጥር ብቻ ነው የምንገናኘው። እሺ ቁጭ ብለን ሁሉንም ነገር እነግርሃለሁ። በቃ ግን አታስብ። እሺ እሺ አለው ነው ቴዳ። ቻው። እደውልልሃለሁ በቃ። አባቴ የኔ ህይወት እንግዲህ እስካሁን የነገርኩት። ታዲያ ይህን ሁሉ ኃጢአት ሰርቼ ፈጣሪ ይቅር ይለኛል? እግዚአብሔር እኮ መሐሪ ነው ልጄ። አንተ ብቻ ከልብ የሆነ መጸጸትን ተጸጸት እንጂ እግዚአብሔር ይመራሃል። እግዚአብሔር ቸር ነው። አባ አዳም በሔዋን ሳት፣ እኔ ደግሞ በሔዋን ተመለስኩ።
አይምሰልህ። ሁሉም በራሱ ነው የሳተው። ሁላችንም ስተናል። መቼም ሰውነንና ምክንያት እንፈልጋለን እንጂ ሁላችንም ስተናል ልጄ። እውነትም ፈጣሪ የአብስራን የላከልኝ ሊያነጻኝ ፈልጎ ነው። ብቻ እስካሁን የሰራሁትን ኃጢአት ፈጣሪ ይቅር ይበለኝ። አይዞ፣ እግዚአብሔር አምላክ መሐሪ ነው፣ ይምርሃል። እግዚአብሔር አምላክ ቸር ነው፣ ይቅር ባይ ነው፣ ይቅር ይልሃል። አይዞ፣ በርታ። እግዚአብሔር ይፍታ። እግዚአብሔር ይቅር ይበልህ። እግዚአብሔር ኃጢአትህን ይተውልሃል። ምን አዲስ ነገር አለ? ምንም የለም። ስልካቸው ዘግተው ጠፍተዋል። ቆይ የማንን ጎፈሬ እንድታበጥሩ ነው ገንዘብ ምከፍል? ትሰማኛለህ? አንድ ወጠጤ ጎረምሳ ፈልጎ ማግኘት ይሄን ያክል ከባድ ነገር ሆኖ ነው? ና እንደው ምን ታደርጋለህ መሰለህ? የፌስታል ምግብ ከማበላሽ ብዬ ገንዘብ አስይዤ በትሪ ይዤው መጣሁ። ዝም ብለህ እኮ ነው። ወጥተን መብላት እንችል ነበር። አንቺ ግርማ ስለማታውቂው ነው። እጁ በጣም ረጅም የሆነ ሰው ነው። ይሄኔ የራሱን ሰዎች እዚሁ ቅርብ አካባቢ ያስቀምጧቸዋል። ስለዚህ መጠንቀቁ ግድ ነው። እሺ ካልክ ግን እስከ መቼ ነው በዚህ ሁኔታ የምንቀጥለው? አይዞሽ የኔ ፍቅር፣ ትንሽ ጊዜ ነው። እሺ ከትንሽ ጊዜ በኋላ እውነት ይወጣል፣ እኛም ነፃ እንወጣለን። አባዬ ግን ይሄን ያደርጋል ብዬ ማመን አልቻልኩም። ጋሼም እኮ ወዶ አይደለም። በአንድ ቀን ስህተት በሰሩት ወንጀል ማስረጃ ይዞባቸው ነው የራሱ ባሪያ አድርጎ እያኖራቸው ያለው። ደግሞ እኮ ትወናቸው አባዬ አለቃ፣ ግርማ ደግሞ ተቀጣሪ ባሪያቸው እኮ ነው የሚመስለው። ጥሩ ተዋናይ ናቸው። በጣም እንጂ፣ ሊያውም ሽልማት የሚገባቸው ተዋናዮች። ግን በመጨረሻ እውነት ያሸንፋል። አምቢ ቆይ እኔ እጄን ታጥቤ ልምጣሽ። ቁጭ ብለሽ እየጠበቅሽ ነው እንዳትበይ። አብረን እንብላ ብዬሽ እኮ ነው። ጠፍጣል በጣም ያመጣውን ምግብ ቀመስ ብሎ ነው። የምር ግን ምግባቸው በጣም ነው የሚጣፍጠው። በጣም እንጂ። ወይ አይዞሽ፣ አትበሳጭ። ምን አበሳጭሻል? በቃ ቢ በስራ ስርዓት መብላት ይችል ነበር እኮ። ምን ሆኜ ነው? ኧረ አትበሳጭ። በቃ ምግቡን ቢ፣ ከዛ ስንጨርስ እኔ አጥብልሻለሁ። ቢ ያው
ሲያናድ አንቺ በትንሽ በትልቁ ተበሳጭተሽ ትችዋለሽ እንዴ? እንደዚህ ቆሽሾ ያይ በቃ ታዩን ያጥብልሻለሁ አልኩሽ አይደል እንዴ? ባክሽ አለቃልኝ በቃ ተሆነ አነቀፈኝ ብለሽ ነው ማነው? ማንም የተከተለ ሰው የለም አይደል? ማንም የተከተለ የለም። ታክሲም እያቆራረጥኩ ነው የመጣሁት። በጣም ጥሩ። ምንድን ነው ግን? እኔ አልገባኝም። ምንድን ነው የተፈጠረው? ማንም ያሳደደኝ? ይኸውልህ ያሬዱ፣ እኔ እንደምታስበኝ አይነት ሰው አይደለሁ። እኔ ማለት እጄ በደም የተጨማለቀ በወንጀል የተፈኩ ሰው ነኝ። ስለማን ነው የምታወራው? ያው ምንድን ነው የሚወራው? መጠጠጥ ነው? አሁን ዝም ብለህ አዳምጠው። ይኸውልህ ያሬዱ፣ እኔ በተጠላለፈ የወንጀል መረብ ውስጥ የመጨረሻውን ድርጊት የምፈጽም ሰው ነበርኩ። እድሜ ለያቡ እጄንም ህሊናዬንም ለማጽዳት ወሰንኩ። ግን ይኸውልህ ከዚህ ከተጠላለፈ ነገር ውስጥ ዝም ብለህ በቀላሉ መውጣት አትችልም። በጣም ጥንቃቄ ይፈልጋል። ያለበለዚያ መጨረሻው ሞት ነው። ትንሽ ስህተት ከሰራህ አደጋው የከፋ ነው የሚሆነው። ታስታውሳለህ? ለወንድምህ ያን ሁላ ገንዘብ ከየት አምጥቼ የሰጠው ይመስላል? እና ለምን እስከ ዛሬ ደበቀኝ? ስራው ጥንቃቄ ይፈልጋል። መረጃ ወጣ ማለት መጨረሻው ሞት ነው። እና ምን ይሻላል? በሌላ ብጠፉስሽ? አይ እንደሱም አይሆንም። እስከ መጨረሻው ድረስ ተጋፍጬ እውነቱን ማውጣት አለብኝ። እንዴት አድርገህ? ቢቀርባችሁ ይሻላል። በቃ ውጡ፣ ከዚህ ሀገር ውጡ። ቴዲ አይ ያሬዶ እንደዛ አይሆንም። ይኸውልህ እኔ አንድ እቅድ አለኝ። እኔ ለክፉ ቀን ብዬ አንዳንድ ወንጀሎችን ሪከርድ እያደረግኩ አስቀምጣለሁኝ። አሁን እዛ ቢሮ ሄጄ እነዛም ፋይሎች አውጥቼ ለፖሊስ አስረክቤ እኔም የሚገባኝን ቅጣት መቀበል አለብኝ። ግን ደግሞ እኔም ፍለጋ እዛ ቢሮ አካባቢ መምጣታቸው አይቀርም። ስለዚህ ነገሩ እስኪረጋጋ ድረስ ለተወሰነ ጊዜ እኔና ያቡ ከአዲስ አበባ መውጣት ፈልገናል። አሁንም የጠራው የተወሰነ ገንዘብ እንድትሰጠኝ ብዬ ነው። እና እኔ ለምን አልሄድም? የት? ቢሮ ነዋ። ሂጂ ፋይሎቹ ላምጣልህ። ማን ያቀኛል? አይሆንም፣ በጭራሽ አይሆንም ወንድሜ። አንተን እዚህ ነገር ውስጥ መክተት አልፈልግም። እና ወንድምነት ለመችል ነው? ለመብላት ለመጠጣት? አንተ እኮ ለእኔ ከወንድም በላይ ነህ። መሞት ካለብኝ እሞታለሁ ለአንተ። እሺ ይኸውልህ ፒሲውን እንደከፈትከው ማለት ነው ቶፕ የሚል ፎልደር አለ። እዛ ፎልደር ውስጥ ደግሞ ሌላ ሴክሬት የሚል ፎልደር አለ። እሱን እንዳለ እዚህ ፍላሽ ላይ ጭነህልኝ ትመጣለህ። ፓስወርዱን ቴክስት አደርግልሃለሁ። ያሬዶ ግን አደራህን ተጠንቀቅሽ። በቃ ችግር የለምሽ። አይዞህ ያሬድ ደወለ። ያሬዶ አገኘው?
ይኸውልህ ግርማ፣ እነሱ ምንም እንዳታረጋቸው እሺ? እኔ ያለህበት ድረስ እመጣለሁ። የት ነው ያለው? ጎበዝ ልጅ፣ እንደሱ ሲሆን እንግባባለን። አሁን አቶ በሉ ቤት እጠብቅሃለሁ፣ እዛ ና። እሺ እመጣለሁ። አደራህን ደግሞ ስትመጣ ሚስቴን ይዘሃት ና። ወዴት ነው? መሄድ አለብኝ። እኔን ለማን ጥለኸኝ ነው የምትሄደው? ከሄድክ ደግሞ እኮ ይገለዋል። ይኸውልሽ ያሬድ አንድ ነገር ቢሆን ጸጸቱን አልችለው። ስለዚህ መሄድ አለብኝ። እንደዛ ከሆነ አብረን እንሄዳለን። አባዬ ምንም ጥሩ ሰው ባይሆንም በዚህ ሰውዬ እንዲገደል አልፈልግም። ለህግ ተናግረን የሚያደርጉትን ያደርጋሉ። አይሆንም። አንቺ በጭራሽ መሄድ የለብሽም። እንግዲህ አሁንስ አንተም አትሄድም። እሺ በይኛ። አትሄድም። አብረን ነው የምንሄደው። ይኸውልህ ስማኝ፣ ተረጋግተን እናስብ። አብረን ነው የምሄደው። አይደለም ይኸውልሽ ያቡ፣ እኔ ካልሄድኩ ወንድሜን አንድ ነገር ያደርጉታል። የግድ መሄድ አለብኝ። በቃ እባክህን። እሺ በይኝ። አንበሳው እንኳን ደህና መጣ። ይኸውልህ እነሱ እዚህ ውስጥ ምንም የሉበትም። እሺ ያሬድ እጁም እዚህ ጉዳይ ውስጥ ምንም የለበትም። እነሱን ተዋቸውና እኔ እንደፈለግክ አድርገኝ። ይኸውልህ እነሱን ተዋቸው። ያሬድ እዚህ ውስጥ ምንም እጁ የለበትም። እኔ እንደፈለግክ አድርገኝ። እኔ ምን ማድረግ እንዳለብኝና እንደሌለብኝ ማንም ሰው ነግሮኝ አያውቅም። ለዚህ ድፍረትህና እስከ ዛሬ ለዋልክልኝ ውለታ ግን ይቅር እልሃለሁ። ነገር ግን በአንድ ሁኔታ ከተስማማን ብቻ ነው። በምን? እንደ እስከ ዛሬው ባሪያዬ ትሆናለህ። ማንም የማንም ባሪያ አይሆንም በዚህ ሰዓት። ጥሩ። ተው፣ እሺ ረፍ፣ በቃ ረፍ። በቃ የፈለከው ነገር ዘዘኝ አድርጓለሁ። በጣም ጥሩ። በዚህ ከተስማማን ለታማኝነት ዛሬ አንድ ስራ ትሰራለህ። እንዳንተ በክህደት ልቤን ቅጥል ያደረገኝ አንድ ከሃዲ እዛ መጋዘን አለልህ። ሄደህ በ5 ሰከንድ ውስጥ እርምጃ ትወስድበታለህ። ማን ነው ምንድን ነው በፍጹም መጠየቅ አይቻልም። እያንዳንዱ እንቅስቃሴን እንከታተልሃለን። ተግባባን? አዎ። እንደዚህ አይነት ልባም ሰው ደስ ሲለኝ። አየህ ዛሬ ውላችንን እንደ አዲስ በደም እንዋዋላለን ማለት ነው። ይህንን አታደርግ። አንተ እንደዚህ አይነት ቆሻሻ ሰው አይደለም። ይህንን እንዳታደርግ። ቅዳሜ እስኪ አባዬ። የኔ ልጅ አታስቢ፣ ሰላም ነኝ። እየመጣ ነው። አባዬ ምን ልታረጉት ነው? ጥሩ ስራ ነበር። ቁጭ በል። አሁን ወደ ፓርቲያችን እንሄድ። ነይ የኔ ልጅ፣ ከእኛ ጋር ሄጃለሽ።
እጅ ወደ ላይ! ምንም አይነት እንቅስቃሴ እንዳታደርግ። ቀስ ብለህ መሳሪያን ቁጭ አድርግ። በቀስታ ቀስ በቀስታ። አዎ ቀስ። ጀርባህን አዙርና ወደ ግድግዳው ቀስ በቀስታ። አሁንም በትክክል። ሳጅን ገድላለሁ። እንዴት ተጫወክብኝ? አቀርምሽ